ዛሬ መስታወቴ መልኬን በቅጡ ያሳየኛል አልቻለም ልበል አምሮም ባክሽ ይሄ ይሻላል መሰል ይሄ ይሻላል ቀጠሮ አለባት ለዛውም በዶላር ከሚመነዝርላት ሰው ጋር የትኛውን ሽቶ ልጠቀም ይሄ ወይስ ይሄ ይሻላል ይሄ ሲደብራል ይሄ ይሻላል እንደውም እሱን ያመጣልኝ በስጦታ መልክ ያበረከተልኝ ስለሆነ በጣም ይወደዋል ይሄን ላድርገው ይሄ ይሻለኛል አለች ብቻ አላህ ከፈጠራት ልቃ ለመውጣት ያለ የሌለ ኃይሏን ተጠቅማ አምራና ተውባ ወደምትፈልግበት ቦታ ለመሄድ ታድፋለች ቤት ውስጥ ስትጋትና ስትጨፍር ያደረችበት ላሞች ከጊደሮችና ከወይፈኖች ጋር እንዳደሩበት በረት አይሆኗል ያም ሆኖ የራሷን ፕሮቶኮሎች አኔ ተያዘችው በቃ ከዓለም እንደሷ ሰው ያለ እንኳን አይመስላትም ቄንጠኛ ሆና ለመውጣት ዝግጅቷን አጠናቃ ወደ በሩ አመራች ሁኔታው ያለማራት አከራይ ያዛውንት እንዲህ ይሏታል ልጄ ኧረ እባክሽን ጊዜ ቁጭ ብሎ አንቺን አይጠብቅሽም ንቂ ልጄ ተነሽ ወደ አላህ ተመለሽ እስከመቼ እንደሱ ትሆኛለሽ ይሏታል የሁሉ ጊዜ ንግግራቸው ነበር እሷ ግን ሁሉ ሃይ ማማ አንድ ቀን ይሆናል ትላቸዋለች ተሰላሽታ አዛውንቷ ይህ መደበኛ አንድ ቀን ምርር እያደረጋቸው ይህ አንድ ቀን መቼ ይሆን ልጄ ሲሉ አከታትለው ይጠይቋታል ምላሽ ሳትሰጣቸው ጥላቸው በፌዝ ያያቻቸው ትሄዳለች ዛሬ ዜና ልትሰራ ሄደችበት ቤት ከሩቅ የህፃን ልጅ ድምጽ ይሰማል ግራ አጋባት እሷ ከምታውቀው ለየት ያለ ድባብ ሁሉ ጊዜ ወደዛ ቤት በምትሄድ ጊዜ ድምጽ የሚል የሙዚቃ ድምጽ ነበር የሚሰማት ዛሬ ሁሉ ጊዜ ከምትሰማው ለየት ያለ ድምጽ ለዛውም ለየት ያለ ድባብ ያዘ ህፃኑ ያለ የሌለ ኃይሉን ተጠቅሞ ቁርአን እየቀራ ነበር أعوذ بالله من الشيطان الرجيم ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون سورة المنافقون ቁጥር 11 የሱራው የመጨረሻው ክፍል ነበር ቆማ እስኪጨርስ አዳመጠችው የጠበቀችው ነገር ሌላ በመሆኑ አላዘነችም ውስጧ ቢደነግጥም የሚሰማትን ግን ምንም ማወቅ አልቻለችም ልጁ ቀና አላለም ሌላ የሚቀረው አያ እየፈለገ ከንፈሮቹን እያተንቀሳቀሱ ኢስቲግፋር ያደርጋሉ በልጁ እጅግ ተገረመች መናገር አልቻለችም ተማሚኖር አንተ ማን የምትናወረውን እንኳን ማወቅ አልቻለችም ደስ በሚል አንደበቱ እኔ ማሊክ ነኝ ማሊክ አላት ማሊክ አለችው አላት እስካሁን ባይኑ አላያትም ማሊክ ተማም ስትል ስሙን ደገመችለት ና ማለት አሁንም አይኖቹ ዝቅ እንዳሉ ናቸው በጣም አስገርሟታል እስኪ ምን ማለት ነው አሁን የቀረሃው የመጨረሻው አያ ስትል ጠየቀችው እሱም ሳይኮራና ሳያዳግም እሺ እንዲህ ይላል ማንኛይቱም ነፍስ ጊዜዋ በደረሰ ጊዜ በመጣበት ወቅት አላህ በፍጹም አያቆያትም አላህም በመንሰራው ስራ ሁሉ የውስጥ አዋቂ ነው ይላል አላት ተነገጠች ከልጁ ፍጹም የማይጠበቅ እየሰማች በመሆኑ ማመን አቃታት ቁጭ አለች እኔ ሙስሊም ነኝ ግን የሙስሊም ምግባር የለኝም ባንዶ እንዳንተ
ጥሩ ልጅ ነበርኩኝ። ሁሌም ቤተሰቦቼ ጋር ስለምኖር ደስተኛ ነኝ። መጥፎ ነገር አይታሰበኝም። ቁርአን እንቀራለን፣ እንሰግዳለን። ብቻ ቤተሰቦቼ በደንብ ነበር ያሳደጉኝ። በኋላ ግን ቤተሰቦቼ በማላቃቸው ሰዎች ተገደሉ። በቃ ብቻዬን ስሆን ነው መሰለኝ ተስፋ ቆረጥኩኝ። ወደ ማላቀው ወደ እናንተ ከተማ መጣሁ። ለህይወቴ ደንታ የለኝም። ብቻ ደስተኛ ልሁንበት እንጂ ምንም ቢሆን ግድ አይሰጠኝም። በቃ ሁሉንም ነገር ከማድረግ ወደ ኋላ አይደለም። እኔ ትንሽ ሳይሆን አለ የለም ተብሎ እንደነው በሚል ግምት ውስጥ የማይገባ ወንጀል ስሰራ ኖሬያለሁ። አሁንም አመጣጤ ካንተው አባት ጋር ቆይታ ይላደርግ ባስም ካለ ላድርልውል ነበር። እንባ አመጣባት። ምናልባት በሰራሁት ስራ ሁሉ አላህ ይቅር ይለኝ ይሆን ስትል ጠየቀችው። ልጁም ጊዜ አትቅጠሪ፣ ማንም ባንቺ ስራ ተጠያቂ አይሆንም። ራስሽን አስጂ። አላህ በየትኛውም ሁኔታ ሆነሽ ወደሱ ብትጠቂ ብትጸጸቺ እና ምህረቱን ብትሺ አይነሳሽም። ለጋሽ መሐሪ የውስጥ አዋቂና ሩህሩህ ታላቅ ጌታችን ነው። ተመለሽ፣ ኢስቲግፋር አውጂ አላት። አስተግፊሩላህ 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 አስተግፊሩላህ። የለበሰችውና የተጨነቀችበት ፕሮቶኮሏን እንኳን አስጠላት። በራሷ አፈረች። ከጎኗ የሚገኘውን ነገር ስባ ሰውነቷን ለመሸፈን ሞከረች። ልጅ ቀና ሳይል የሚለበስ አምጥቶ ሰጣት። ደስ አላት። በቃ እንደ ልጅ ሳይሆን እንደ አዋቂ አይተው አላህ ይስጥልኝ አለችው ለመጀመሪያ ጊዜ። ወዲያውንም ቤቷ ለመሄድና ራሷን ለመለወጥ ተሻክላ ከልጁ ቤት ወጣች። ከዚያም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የሚል ድምጽ ከውጭ መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ አባቢ እንዴና አለ ልጁ። አባትም ግንባሩን እየሳመ ዛሬ ምን ቀራህ? ልጅየውም አንድ ሰው ሂዳያ ሰጠሁኝ አሉ። አባት የሰማውን ማመን አቃተው። የልጁ እናት ሚስቱ እንደሆነ ልጁን እንደተገላገለች ብዙ ሳትቆይ እንደሞተችና ዘመድም እንደሌላቸው ያውቃል። በመሆኑ ንግግሩ ግልጽ ስላልሆነለት ምን አልከኝ ማሊክዬ ሲል ጥያቄውን በጥያቄ ደገመለት በፍቅር አይን እያየው። ልጁም የሆነውን ሁሉ ተረከለት። አባት በሰማው ተደሰተ፣ በልጁ ተደነቀ። ትምህርት ወሰደ። የሚወዳት ግን ደግሞ በሐራም የሚያቃትን ሴትም ወደ እስልምና በመጥራቱ እጅግ ፈጣሪውን ያመሰገነ። የልጁን ግንባር ሳም አድርጎ ቅፍ አደረገው። ከጊዜ በኋላ ከልጅቱ ጋር በኒካህ ተጋቡ። ልጅም ጥሩ እናት አግኝቶ አብሮ በዲን አልእስላም ደስ ብሏቸው መኖር ጀመሩ። የለይ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ። የለይ በጎ ስራ የሚያመጻድቅ ባሪያህ ደካማ ነኝ ታውቃለህ ኻሊቅ። ወንጀሌ ቢበዛም ለመንኩ አንሼ መጠጊያ ያንተ ነህ መጣሁ ተመልሼ። አንተው አብስልኝ ላለፈው ወንጀል መግፊራ ለመንኩ ጌታን ጀሊል። ይቅርታና ምህረት ለመንኩ አምርሬ እስከ ዛሬ ድረስ በወንጀል ታጥሬ። አቅቶኝ መራመድ ተይዞች ናግሬ ኻቲማ ታሳጣኝ እንዳልሞት ከስሬ። አስተግፊሩላህ 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 አስተግፊሩላህ